በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዳግመኛም እንዳልተወለደ አባት እንደሌለው እንዳልወለደ ልጅም እንደሌለው ፈጽሞ እንዳልተፈጠረ አምላክ ጌታ እንደሌለው ስለ መንፈስ ቅዱስ ተረዳ። የአብ እስትንፋሱ መንፈስ ቅዱስ ጰራቅሊጦስ አምላክ ነው እንጂ ከእርሱ የሰረጸ የወጣም ነውና፣ ለወልድም ሕሊናው እስትንፋሱ ነው። ከሙታን ተነስቶ በሐዋርያት ላይ እፍ ብሏልና የተቀላቀሉ እንዳይደሉም ተረዳ። ፈጽመውም ሳይለዩ ሳይጨመሩ ሳይጎድሉ በሕሊና ሦስቱም አንድ ናቸው እንጂ በመለኮትም እኩል ናቸው። ሕልውናቸውን ታውቅ ዘንድ ጠይቅ። የወለደውም አልተወለደም፣ የተወለደውም አልወለደም። ጰራቅሊጦስ ግን አልተወለደም አልወለደም። ይህም አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ መሆናቸውን ያስረዳል። ሌላ እንዳይመስሉህ፣ አብ እግዚአብሔር ነው፣ ወልድም ቃሉ ነው፣ ጰራቅሊጦስም መንፈስ እስትንፋሱ ነው። አብ ወልድ መንፈስ ቅዱስ ሦስት እንዳይደሉ አንድ አምላክ እንደሆኑ ተረዳ። እግዚአብሔር የኦሪት የነቢያት የወንጌል የሐዋርያት አምላክ ነው። ፍጥረቱንም ሁሉ የፈጠረ እርሱ ነው። ቃሉን ወደ ድንግል ማኅፀን የላከው እግዚአብሔር አብ ነው። ከእርሷም ሰው ሆነ፣ ከባሕርያዋም አልተለወጠም። አምላክነቱም ከመላእክት ጋር አልተቀላቀለም። ቃል እግዚአብሔር ፈጣሪ ነውና። ከአዳም ስር የሆነች እመቤታችን ከእኛ ወገን ናትና፣ ይህ ቃል በድንግል ማኅፀን በተጸነሰ ጊዜ ከእመቤታችን የነሳው ሥጋን ብቻ አይደለም፣ አንድ ሰው እርሱ የተዋሃደው ፍጹም ሥጋዋን ነፍሷንም ሕሊናዋንም ነው እንጂ ከኃጢአት ብቻ በቀር በሁሉም እንደኛ ነውና። ሰው በሆነ ጊዜም እግዚአብሔር ከመሆን ፈጽሞ አልተለየም። በተቀደሰች ሥጋውም አምላክ በሆነች ጊዜ ሰው ከመሆን ፈጽሞ አልተለየችም። ከመለኮት ጋር አንድ ሆነች እንጂ መለኮቱም ከሥጋው ጋር አንድ ሆነ። የተዋሃደውም የአዳምን ጥንታዊ ያልበደለ ሥጋ ነው። ሥጋው የተዋሃደበት መዋሃድም ግሩም ነው። ልብሱ ዕጹብ ነው። ሰሪውም መንፈስ ቅዱስ ነው። ሸማኔውም ከላይ የወረደው የእግዚአብሔር ኃይል ነው። ሥጋውም ከአዳም ጥንታዊ ሥጋ አደረገ። ማጉም ንጽሕት ከሆነች ከአንቺ ሥጋ ነው። መወርወሪያውም ሥጋን የተዋሃደ የእግዚአብሔር ቃል ነው። ብረቱን በእሳት በሚያግሉት ጊዜ ያለመሌት ከእሳቱ ጋር አንድ እንደሚሆን መለኮትና ሥጋም ያለመሌት አንድ ናቸው። ቀጥቃጩ ብረቱን ሲመታው እሳቱም አብሮ ይመታል። ነገር ግን ብረቱ ይገኛል፣ ይታወቃል፣ ይቆረጣል። እሳቱ ግን ከብረቱ ሲመታ አይታወቅም፣ አይገኝም፣ አይቆረጥም። እንደዚሁም ሁሉ ጌታችን ክርስቶስን በተቀደሰች ሥጋው በተሰቀለ መከራን ተቀብሎ በሞተ ጊዜ መለኮቱ ፈጽሞ አልታመመም፣ ለዘላለማዊውም አይሞትም፣ እግዚአብሔር ነውና። ነገር ግን ሰው በመሆኑ ያገኘው ሕማም ሞት ሁሉ ለመለኮቱም ይቆጠራል። አንድ ከሆኑ በኋላ ሁለት አይደሉምና የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ አንድ አምላክ ነው እንጂ። ወልድ ባልነው ጊዜም ከሥጋው ሳንለይ እናምናለን። ወልድ ባልነው ጊዜ ከሥጋው ሳንለይ እናምናለን። ወልድ ማለት የመለኮቱ ስም ነውና ከስሙ ሁሉ አስቀድሞ በአብ ዘንድ የነበረ ስም ነውና። ክርስቶስ ብንለውም ያለመሌት መለኮቱን እናምናለን። ክርስቶስ ማለት በሥጋው ሰው የሆነ አምላክ ማለት ነው። ነገር ግን አንድ ከሆኑ በኋላ ልጅ ከአባቱ እንደሚያንስ ሰው በመሆኑም ከመለኮት ፈጽሞ አያንስም። እንደዚሁም ሁሉ የወልድ ሰው መሆንም ከአብ መለኮት አያንስም፣ ለዘላለሙ ከእርሱ ከሥጋም አይለይም። ነፍስንም እንጂ ከእመቤታችን የነሳው ሥጋን ብቻ አይምሰልህ፣ ነፍስና ሥጋን ተዋሃደ እንጂ። እስኪ ንገረኝ፣ ከድንግል ማርያም ሥጋን ብቻ ከነሳ ነፍስ የሌለው ሥጋ ለምን ሞተ? ወይስ ከሰማይ የወረደው መለኮት ይሞታልን? ተራበ፣ ተጠማ፣ ተኛ፣ ታመመ፣ ሞተ። ወንጌልም በእርሱ ላይ የተደረገውን ይህንን ሁሉ ይነግርሃል። ይራብ፣ ይጠማ፣ ይድከም፣ ይተኛ፣ ይታመም፣ ነፍስ የሌለው ሥጋ ራቆቱን ይሞት ዘንድስ ይቻላልን? ሰነፍ ሰው ሆይ መለኮት ተራበ፣ ተጠማ፣ ደከመ፣ ተኛ፣ ታመመ፣ ሞተ ትለው ዘንድ ትደፍራለህን? ዘላለማዊ የሆነ የእግዚአብሔር ቃል ከእናቱ ከቅድስት ድንግል ማርያም ነፍስና ሥጋን ሕሊናን ከኃጢአት ብቻ በቀር ሁሉንም እንደነሳ ጠንቅቀህ እመን። በዚህም ከሙታን ተለይቶ ተነሳ። ለ40 ቀንም ከእርሱ ጋር ሲበላ ሲጠጣ ቆየ። በ40ኛው ዕለትም ተስፋውን ሰጣቸው። የአብን ተስፋ መንፈስ ቅዱስን እልክላችኋለሁ፣ ሰማያዊውንም ኃይል እስከምትለብሱ ድረስ
በኢየሩሳሌም ቆዩ አላቸው። ይህንን ተናግሮም በተቀደሰች ሰውነቱ ወደ ሰማይ አረገ። በዚችም የተቀደሰችም ፍጹም የሆነች ሥጋም በአባቱ የክብር ቀኝ ተቀመጠ። ዳግመኛም እግዚአብሔር አምላክነትን በተዋሃደች ሥጋው በመጋረጃ ውስጥ ሆነው ኪሩቤል በሚያመሰግኑባት ሰማያዊት በሆነች በአብ ዙፋን ተቀመጠ። ቃል በዘላለማዊ አኗኗሩ በዚያ ተቀመጠ። ፍጥረቱ ሁሉ ይሰግድለት ዘንድ ዳግመኛም እስከሚመጣ ድረስም በእኩልነት በአባቱ ምስጋና ያመሰግኑት ዘንድ የተገባ ሆነ። ያን ጊዜም ለሁሉም እንደ ሥራው ይከፍለዋል። ደቀ መዛሙርቱም ወደ ኢየሩሳሌም ገቡ። የመንፈስ ቅዱስንም መምጣት እየተጠባበቁም በአዳራሽ ውስጥ ነበሩ። ከተነሳበት ከዕለተ እሁድም ጀምሮ 50 ቀን ሲሆንም በ3 ሰዓት እንደ ጽኑ አውሎ ነፋስ ያለ ድምፅ ተሰማ። የተሰበሰቡበትም ቦታም ተነዋወጸ። ከጣፋጭነቱም የተነሳ ነፍስን የሚመስጥ ልዩ መዓዛንም አሸተቱ። ጰራቅሊጦስም ወደ አዳራሹ ገባ። እንደ እሳት ነበልባል ሆኖም ታያቸው። በሁሉ ላይም አደረባቸው። መንፈስንም ኃይልንም የተሞሉ ሆኑ። አዳራሽቱም በዚያች ዘመን ደብረ ሲና እንደሆነች ሁለንተናዋ በመለኮት ብርሃን ተዋጠች። ደቀ መዛሙርቱም ከሰማይ በታች በሀገሩ ሁሉ ቋንቋ እያንዳንዱ ይናገሩ ጀመር። አይሁድም በየሀገሩ ሁሉ ቋንቋ ሲናገሩ ሰሟቸው። የኢየሱስ ደቀ መዛሙርት ጠጅ ጠጥተው ሰክረዋል አሉ። አይሁዳዊ ሆይ ወይን የሰከረ በአዲስ ቋንቋ ይናገራልን? ለምን ልጆችን ለቁጣ ትሰጣለህ? ጥበብን ይማሩ ዘንድ ወይን አታስጠጣቸውም? እኛስ ወይን የሚጠጣ አንደበቱ ይታሰራል፣ የሚናገረውንም ነገር ይረሳል። ሐዋርያት ጠጅ ጠግበው በሀገሩ ሁሉ ቋንቋ ይናገሩ ዘንድ እንዴት ጥበብ ሆናቸው? ባለቤቱን በአጋንንት አለቃ ካሉት የቤቱን ሰዎችማ እንዴትስ ይሏቸዋል? እንግዲህ ክፉዎች አይሁድ ምን እንላቸዋለን? በእውነትም ዓይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም፣ ጨለማም በእነርሱ ላይ ወጥቶባቸዋልና። ይህ መጠጥ ከምድርም አይደለም፣ በጎለጎታ ሰቃልያኑ ከተቀጸሩት ከሰማይ ነው እንጂ ለመሃይምናን ግን ስርየት ይቅርታ ሆናቸው። ይህ መጠጥ ከአብ የመነጨ ከወልድም የተቀዳ ነው። ይህ መጠጥ በአዳራሽ ያጉረመረመ ለደቀ መዛሙርቱም የዘነመ ዓለምንም ሁሉ ያጠጣ ነው። አዳራሽ ሆይ በውጭ ያሉትን ያስፈራች በውስጥ ያሉትን የጠበቀች የባቢሎን እሳት ሆይ ተአምርሽ ብዙ ነው እያልሽ ኢየሩሳሌምን ንገሪያት። በደቀ መዛሙርቱ የወረደች ይህች እሳትም የድምጿ አመጣጥም እጅ አነሳሷ ብርሃን ነው። ስራዋም ማናገር ነው። አረዳዷም ምስጋና ነው። ደቀ መዛሙርቱም ይህንን ኃይል ለብሰው በዕጣ ወደ ኢየሩሳሌም ወጡ። የጦር መሳሪያንም ለብሰው ይዋጉ ዘንድ እንዲሁም አድርጉ አሉ። የጦር መሳሪያዎችንም በሥጋዊ ሕግም የተገኘም አይደለም፣ መጠጊያዎችንም ሁሉ በያዘ ለኢየሱስ ክርስቶስ ይገዙ ዘንድም ሕሊናን በሚማርክ በመንፈስ ቅዱስ ኃይል ነው እንጂ። አራሾች ናቸው፣ እርሻዎችን ሊካፈሉም ይሻሉ፣ በእርሻቸውም ስንዴንም ይዘራሉ። እረኞች ናቸው፣ ለመንጋቸው መሰማሪያም ዓለምን ይካፈላሉ። ድሆች ሆይ ለመንግሥት የሚገባውን ዕንቁ ሊገዙ ይሻሉ። ወታደሮች ናቸው፣ በጦርነት ውስጥም ሊገኙ ይፈልጋሉ። መምህራን ናቸው፣ ዓለምን ይማርካሉ። አማልክት ናቸው፣ ደመናትንም ያዛሉ። 12 ኮከቦችን ዕጣ ተጣጣሉ፣ በዓለም ዳርቻም ሁሉ ሄዱ። መንፈስ ቅዱስ እንዳዘዛቸውም ማስተማር ጀመሩ። ያስተማሩም ከራሳቸውም አይደለም፣ ከእግዚአብሔር በዓለም ሁሉ የተላከ መንፈስ ቅዱስ በእነርሱ ላይ ይናገራል እንጂ እርሱ እስከ ዓለም ፍጻሜ ድረስ በዘመኑም ሁሉ ከእናንተ ጋር ነኝ ብሏልና። እነርሱም ይህንን መንፈስ በተመላች ሦስትነት ለተጠመቁ መንፈስ ቅዱስን አደላቸው። እነርሱም እንደየማዕረጋቸው ለዓለሙ ሁሉ ሰጡ። ወንጌላዊው 10 መክሊትም የሰጠ አለ እንዳለ እነዚህ የጳጳሳቱ አለቆች ናቸው። 5 መክሊትም የሰጠው አለ፣ ጳጳሳት ናቸው። 2 መክሊትም የሰጠ አለ፣ ክርስቲያን ሕዝቦች ናቸው። ይህም ለሐዋርያት የተሰጠ በሁለተኛውም ልደት ከእነርሱ በተወለዱት ክርስቲያኖችም ሁሉ የወረደው መንፈስ ቅዱስ ነው። እስከ ዓለም ፍጻሜ ድረስም ጰራቅሊጦስ የተባለ መንፈስ ቅዱስ ከቤተ ክርስቲያን ማኅበር አንድነትም አይለይም። ነቢዩ እንብርትሽም በወይን ጠጅ የተሞላ ብርሌ ይመስላል እንዳለ፣ ዳግመኛም ስለ መንፈስ ቅዱስም በጻድቃን ሕሊና በየትውልዱ ትተላለፋለች አለ። ሰው ሆይ መንፈስ ቅዱስ ከሐዋርያት በኋላ በተጠመቁ ክርስቲያኖች ላይ ከሰማይ እንደሚወርድ በእነርሱ ላይም አይወርድም። በአምሳኛውም ቀን በእነርሱ ላይ እንደወረደው አይደለምና በምድርና በሰማይም የመላ ነው እንጂ። በኪሩቤል ዘንድም ዙፋኑ ከአብና ከመንፈስ ቅዱስ ጋር አንድ ነው፣ በሁሉም የሞላ ነው።
ይህም ጰራቅሊጦስ የተባለ መንፈስ ቅዱስ ነው። በክርስትናው ዕለትም ጥምቀት በሚጠመቁበትም ሁሉ ላይ የሚያድርም እርሱ ነው። ክርስቲያን የሚሆኑትም በአንዲት የሐዋርያትን ጉባኤ መንፈስ ቅዱስን ተቀበሉ ብሎ ካህኑ እፍ ባለባቸው ጊዜ ነው። ያን ጊዜም መንፈስ ቅዱስ በተጠመቁበትም ሁሉ ላይ በርግብ አምሳልም ያድራል። ይህም በተጠመቀበትም ዕለት በጌታችን ላይ በርግብ አምሳል የወረደው በራሱ ላይም የተቀመጠው በነቢያትም አንደበትን የተናገረው መንፈስ ቅዱስ ነው። እንደ እሳት ልሳን ሆኖ የታያቸው በሁሉ ላይም የተቀመጠባቸው መንፈስ ቅዱስ ነው። በቤተ ክርስቲያን ሹማምንት ላይም የሚያድርም እርሱ ነው። በእነርሱ ለሚጠመቁ ክርስቲያኖችም ይሰጣል። ክርስቲያን ከተጠመቀ በኋላ ታላቅ ኃጢአት በመስራትም የእግዚአብሔርን መንፈስ ባሳዘናት ጊዜ ትታው ወደ ሰማይ ታርጋለች። ንስሐ በገባ ንጹሕ በሆነ ጊዜም ዳግመኛ ከሰማይ ወርዳ ወደ ሰውየው ትመለሳለች፣ በእርሱም ታድራለች፣ ማደሪያዋ ናትና ካልካደ በስተቀርም አትተወውምና። ይህም የሚሆነው በዚህ ዓለም ነው፣ ጥቅሙ ግን በሚመጣው ዓለም ነው። በመዳኛዋ ዕለትም ከተቀበላትም ከጥምቀት መንፈስም ሌላ ሙታን በሚነሱባት ጊዜ ሌላ ልብስ የለውምና እስከምትለየውም ድረስም ይህችን መንፈስ የሚያሳዝናት ሰው ወዮለት። ሙታን በሚነሱባት ዕለት ራቁቱን ይነሳልና ያን ጊዜም ኀፍረቱ ስቃዩ ይገለጣል፣ ካልተጠመቁት ጋርም እኩል ይፈረድበታል። ሰው ሆይ መንፈስ ቅዱስ በተጠመቁት ላይ ያድራል ያልኩትን ስማ። ሰዓቱም ካህኑ መንፈስ ቅዱስን ተቀበሉ ብሎ እፍ ባለባቸው ጊዜ ነው። ከሰማይ ወደ ዮርዳኖስ ፈጽሞ አይወርድም አላልሁም፣ ክርስቶስ በሚገለጥበትም በዮርዳኖስም ይወርዳል እንጂ። ለክርስትና በተዘጋጀው መጠመቂያ በሥላሴ ስም በሚጠመቁ ምዕመናን ላይም መንፈስ ቅዱስ ከሰማይ ይወርዳል። ካህኑም መንፈስህን ላክ ሲልም መንፈስ ቅዱስ ከሰማይ ካህኑ ወዳለበት ቦታ ይላካል። እፍ ሲልባቸውም መንፈስ ቅዱስን ይጎናጸፋሉ። ጌታችንም መንፈስ ቅዱስን ተቀበሉ፣ ኃጢአታቸውንም ይቅር ያላችሁላቸው ይቀርላቸዋል፣ ኃጢአታቸውንም ይቅር ያላላችሁላቸው ግን አይቀርላቸውም ብሎ በደቀ መዛሙርቱ ላይ እፍ እንዳለባቸውም አስተውሉ። የአብ የወልድ የመንፈስ ቅዱስ በረከታቸው ረድኤታቸው ከሁላችን ጋር ይሁን። የመንፈስ ቅዱስንም ኃይል በጸጋ ያለብሰን ዘንድ እግዚአብሔር ቅዱስ ፈቃዱ ይርዳን እስከ ዘላለሙ ድረስ አሜን።